السلام عليكم ورحمة الله وبركاته. ዛሬ አላህ ካለ የምናየው ስለ ሐምዘቱል ወስል ይሆናል። ሐምዘቱል ወስል በጣም ወሳኝ የሆነ ደርስ፣ አብዛኛው ሰዎች ቁርአን በሚቀሩ ሰዓት ስህተት የሚበዛባቸው የሆነ ነገር ሐምዘቱል ወስል ብሎ ማለት። መርሐባ፣ ወደ ደርሳችን ስንገባ ሐምዘቱል ወስል ብሎ ማለት አንድ በስኩን የሚጀምር የሆነን ቃል ለማናበብ የምትገባ የሆነች አሊፍ ናት። ያቺ አሊፍ ሐምዘቱል ወስል በመባል ትጠራለች። እቺ አሊፍ ወይንም ደግሞ እቺ ሐምዘቱል ወስል ሁል ጊዜ የምትጻፈው ከቃል መጀመሪያ ላይ ነው። የቃል መሐከል ላይ አትመጣም። የቃል መጨረሻ ላይ አትመጣም። ሁል ጊዜ የምትመጣው የቃል መጀመሪያ ላይ ነው። የምትመጣበትም ምክንያት ምንድነው? ያ በስኩን የሚጀምር የሆነን ቃል ለማናበብ በስኩን አንድ የአረብኛ ቃል ማንበብ ስለማንችል ጀምረን ማለት ነው። በስኩን ጀምረን አንድ የአረብኛን ቃል ማንበብ ስለማንችል ያቺ በስኩን የምትጀምረው የሆነችዋን ቃል ለማናበብ እቺ ሐምዘቱል ወስል ትመጣለች ማለት ነው። መርሐባ፣ ልክ እቺ ሐምዘቱል ወስል እንደማንኛውም ፊደል ፈትሐ ትሆናለች፣ ከስራ ትሆናለች፣ ዶማ ትሆናለች። መቼ ነው ፈትሐ የምትሆነው? መቼ ነው ከስራ የምትሆነው? መቼ ነውስ ደግሞ ዶማ የምትሆነው የሚለውን እንመለከታለን። የመጀመሪያው ፈትሐ መቼ ነው የምትሆነው ለሚለው ጥያቄ አንድ ቃል እንውሰድ። አልሐምዱ የሚል ቃል እንውሰድ። አልሐምዱ የሚለውን ቃል ስንመለከት እዚህ ጋር አሁን ፈትሐ አድርገን ነው ያነበብነው። ለምንድን ነው ፈትሐ አድርገን ያነበብነው? ይሄ ለሁሉ ቦታ ላይ ያለ የሆነ ህግ ነው። ከሐምዘቱል ወስል ቀጥሎ የመጣው ፊደል ላም ስኩን ከሆነ ሁል ጊዜ ሐምዘቱል ወስል ሐረካዋ ፈትሐ ይሆናል ማለት ነው። ይሄ ህግ ነው በቃ። ስለዚህ ይሄንን ቃል ስናነብ ምን አልነው? አልሐምዱ ብለን አነበብነው። አልሐምዱ ብለን እናነበዋለን ማለት ነው። ሌላም ምሳሌ ብንመለከት አልመሊኩ የሚለውን ብንመለከት አልመሊኩ የሚለውን ቃል ብንመለከት ልክ እንደ ቅድሙ ከሐምዘቱል ወስል ቀጥሎ የመጣችው ፊደል ላም ናት። ያቺ ላም ደግሞ ምንድናት? ስኩን ናት። ስለዚህ እቺንም አልመሊኩ ብለን በፈትሐ እንቀራታለን ማለት ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ ሐምዘቱል ወስል መቼ ነው ከስራ የምትሆነው ለሚለው ጥያቄ ሐምዘቱል ወስል ከስራ የምትሆነው ቃሉን እንመለከታለን። መጀመሪያ የሚሰጠንን ወይንም ደግሞ ፊት ለፊታችን ያለውን ቃል እንመለከታለን። ያ ቃል የተመሰረተበት ፊደላቶች አሉት። ከመጀመሪያ ጀምሮ እስከ መጨረሻ ለምሳሌ ያ ቃል በአራት ፊደላቶች ሊመሰረት ይችላል። በ3 በ5 በ6 ሊመሰረት ይችላል። ቃሉ ሲመሰረት ከመጀመሪያ ጀምሮ ማለትም የሚጀምረው ከሐምዘቱል ወስል ነው። ሐምዘቱል ወስል አንድ ብለን ከሱ ቀጥሎ ሁለተኛ ፊደል ይኖራል። ሶስተኛ ፊደል ደግሞ ይመጣል ከሱ ቀጥሎ። ሶስተኛው ፊደል ነው የትኛውም ጊዜ የምንመለከተው። ሶስተኛው ፊደል ሐረካው ምንድነው? ፈትሐ ነው ወይንስ ደግሞ ከስራ ነው ወይንስ ደግሞ ዶማ ነው የሚለውን እንመለከታለን። ከስራ ለመሆን ሐምዘቱል ወስል ከስራ ለመሆን ሶስተኛው ፊደል ፈትሐና ከስራ መሆን አለበት። ሐምዘቱል ወስል በከስራ ለማንበብ ስንፈልግ የቃሉ ሶስተኛው ፊደል ፈትሐ ወይንም ደግሞ ከስራ መሆን አለበት። ስለዚህ አሁን አንድ ምሳሌ እንዲህ ሁለት ምሳሌዎችን እናያለን። ኢስተግፊር የሚለውን ቃል እንመልከት። ይሄ ኢስተግፊር የሚለው ቃል መጀመሪያው ምንድነው? ሐምዘቱል ወስል ናት፣ አሊፍ ናት። ሁለተኛው ፊደል ደግሞ ሲን ናት፣ ስኩን ናት። ሶስተኛው ፊደል ደግሞ ታ ናት። ሐረካዋ ምንድናት? ፈትሐ ናት። ስለዚህ እቺኛዋ ፈትሐ የሆነችዋ ፊደል እቺኛዋ ሶስተኛ ላይ ያለችዋ ፈትሐ የሆነችዋን ፊደል እሷን ተመልክተን ከፊት ለፊት ያለችዋን ሐምዘቱል ወስል ከስራ እናደርጋታለን። ምክንያቱም ቅድም ያለው ህግ ምንድነው? የቃሉ ሶስተኛው ፊደል ፈትሐ ወይንም ደግሞ ከስራ ከሆነ ሐምዘቱል ወስል ምን ትሆናለች? ከስራ ትሆናለች ስላልን ማለት ነው። ስለዚህ እዚህ ጋር ታ
ፈትሐ ስለሆነች ሐምዘቱል ወስል ምን ትሆናለች ማለት ነው? ከስራ ትሆናለች። ስናነበው ይሄንን ቃል ምን ብለን እናነበዋለን? ኢስተግፊር ብለን እናነበዋለን። ሌላ ምሳሌ አሁን የፈትሐውን አየን። ሐምዘቱል ወስል ከስራ የምትሆነው ሶስተኛው ፊደል ፈትሐና ከስራ ሲሆን ነው ብለናል አይደለ? የፈትሐውን አይተናል። አሁን ደግሞ ከስራ ሲሆንስ ደግሞ እንዴት ነው የሚለውን እንመልከት። ሐምዘቱል ወስል ከስራ የምትሆነው በሁለት አይነት ሁኔታ ነው ያለው። አንደኛው ሶስተኛው ፊደል ፈትሐ ሲሆን ነው ብለናል። አሁን ደግሞ ሶስተኛው ፊደል ከስራ ሲሆን ነው ለሚለው ደግሞ አንድ ምሳሌ ልስጣችሁ። ኢርጂዒ የሚለውን ቃል እንመልከት። ይሄ ቃል ሶስተኛው ፊደል ስንመለከት የመጀመሪያው ፊደል ሐምዘቱል ወስል ናት። ሁለተኛዋ ፊደል ደግሞ ራ ናት። ሶስተኛው ፊደል ደግሞ ጂም ነው። የጂሙ ሐረካ ምንድነው? ከስራ ነው። ስለዚህ የጂሙ ሐረካ ከስራ ስለሆነ ሐምዘቱል ወስል ከስራ አድርገን እናነባታለን ማለት ነው። ስለዚህ ሲነበብ ምንድነው የሚሆነው? ኢርጂዒ ይሆናል ማለት ነው። በዚህ አይነት መልኩ የትኛውም ቁርአን ላይም የአረብኛ ቃላቶች ላይም በዚህ አይነት መልኩ ሐምዘቱል ወስልን ከስራ አድርገን እናነበዋለን። አሁን ሁለት ተመለከትን ማለት ነው። አንደኛው ፈትሐ የምትሆንበትን፣ ሁለተኛው ደግሞ ከስራ የምትሆንበትን አየን። አሁን የቀረን አንድ ነው። ሐምዘቱል ወስል መቼ ነው ዶማ የምትሆነው የሚለውን እንመለከታለን። ሐምዘቱል ወስል መቼ ነው ዶማ የምትሆነው? አሁንም ልክ እንደዚሁ እንደ ከስራው ሐምዘቱል ወስል ዶማ የምትሆነው አሁንም ቃሉን እንመለከታለን። ቃሉ የተመሰረተበት ሶስተኛው ፊደል ሐረካውን እንመለከታለን። ሐረካው ዶማ ከሆነ ሐረካው ሶስተኛው ፊደል ያለችዋ ሐረካ ዶማ ከሆነች ሐምዘቱል ወስል ዶማ ይሆናል ማለት ነው። አንድ ቃል ልስጣችሁ ምሳሌ ኡድዑ የሚል ኡድዑ። ይሄ ቃል የመጀመሪያው ፊደል ምንድናት? ሐምዘቱል ወስል ናት። ቀጣይ ላይ ደግሞ ያለችዋ ዳል ሱኩን ናት። ቀጣይ ሶስተኛ ላይ ደግሞ ያለችዋ አይን ናት። አይኗ ሐረካዋ ምንድነው? ዶማ ነው። ስለዚህ ይሄንን ቃል ማንበብ ስንጀምር ሐምዘቱል ወስልን ዶማ አድርገን ነው የምናነበው። ኡ ብለን ነው የምንጀምረው። ምክንያቱም ሶስተኛዋን ፊደል አይተን ሶስተኛዋ ፊደል ሐረካዋ ዶማ ስለሆነ ሐምዘቱል ወስል ምን ትሆናለች? ዶማ ትሆናለች ማለት ነው። ስለዚህ ምን እንለዋለን? ኡድዑ ብለን እናነበዋለን ማለት ነው። ኡድዑ ብለን እናነበዋለን። ሌላ አንድ ተጨማሪ ምሳሌ ለዶማ ኡትሩክ የሚል እንውሰድ። ኡትሩክ የሚለውን ስንወስድ የመጀመሪያው ፊደል ሐምዘቱል ወስል ነው። ሁለተኛዋ ፊደል ታ ሳኪና ናት። ሶስተኛ ደግሞ ራ ዶማ ናት። ስለዚህ ሶስተኛው ፊደል ዶማ ስለሆነ ወይንም ደግሞ ራዋ ዶማ ስለሆነች ሐምዘቱል ወስልን በዶማ እናነበዋለን ማለት ነው። ኡትሩክ ብለን እናነበዋለን ማለት ነው። ስለዚህ የዛሬው ደርሳችን ይሄን ይመስላል። መጨረሻ ማጠቃለያ በጥያቄ እንዘጋዋለን። ቃላቶችን እሰጣችኋለሁ። እነዛ ቃላቶች ምን እንደሚሉ ትነግሩኛላችሁ። ስለዚህ ከመጀመሪያው እንጀምር። ይሄ ቃል ምን ተብሎ ነው የሚነበበው? ሐምዘቱል ወስልን በምንድን ነው የምናነባት? አሁን በተማርነው ደርስ መሰረት ሐምዘቱል ወስልን ፈትሐ ነው የምናደርገው ወይስ ደግሞ ዶማ ነው ወይስ ደግሞ ከስራ አድርገን ነው የምናነበው? ምን ይላል? አዎ አሸምሱ በፈትሐ ማለት ነው። ምክንያቱም ላም ሱኩን ስለሆነች ከሐምዘቱል ወስል ቀጥሎ። ስለዚህ ደርስ አላህ ካለ ቀጣይ ላይ እንመለከታለን። አሁን እዚህ ጋር ላም ሱኩን ትሁን እንጂ አላነበብናትም። ስለዚህኛው ደርስ ደግሞ መቼ ነው ላም ሱኩን የምትነበበው መቼ ነውስ ደግሞ ማትነበበው የሚለውን በቀጣይ ደርሶቻችን የምንመለከት ይሆናል። ግን ይሄን ስናነብ ምን ብለን ነው የምናነበው? አሸምሱ ብለን እናነበዋለን ማለት ነው። ሁለተኛውስ? አዎ ኢንቃሊብ መርሐባ። ሶስተኛው ቃል ምን ተብሎ ነው የሚነበበው? አዎ ኢኽሻዒ መርሐባ። አራተኛው ደግሞ የመጨረሻው ምን ተብሎ ይነበባል?
ኡስቱር ኡስቱር። በዚህ አይነት መልኩ ዛሬ ሐምዘቱል ወስልን እንዴት ማንበብ እንዳለብን ተምረናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።